ጓደኞቼ በአንድ ተኩል ውስጥ ካርዲፍ ሲቲ የማልደርስ ከሆነ በህይወት የምታገኙኝ አይመስለኝም። እጅጉኑ ፈርቻለሁ። አውሮፕላኗ ትክክል አይደለችም። ይህ የኢሚሊያኖ ሳላ የመጨረሻ የዋትስአፕ መልእክቱ ነበር። ውድ ቲክቶክ ቤተሰቦች ዛሬ ማስታወሳችሁ በ2019 የጥር ዝውውር መስኮት ላይ ከናንትስ ወደ ካርዲፍ ሲመጣ በአውሮፕላን አደጋ ህይወቱ ስላለፈው አንድ ተስፈኛ ተጫዋች ላውጋችሁ። በአርጀንቲናዋ ፕሮግሬሶ የተወለደውና በሳንት ማርቲን እግር ኳስ ህይወቱን ጀምሮ በተለያዩ ክለቦች የተንከራተተ ድንቅ ብቃት የነበረው አንድ ትልቅ ተጫዋች ነበር። ኢሚሊያኖ ሳላ ይሰኛል። ከቦርዶ እስከ ቤኔፊካ፣ ከቤኔፊካ እስከ ኒውዮርክ፣ በስተመጨረሻም ናንትስ በተባለ በፈረንሳይ ሊግ 1 የሚጫወት ክለብ ላይ ድንቅ ብቃቱን አሳይቶ በ120 ጨዋታም 42 ጎሎችን አስቆጥሮ በእንግሊዝ ብሎም በተለያዩ ክለቦች አይን ውስጥ ገባ። ካርዲፍ ሲቲም በጃንዋሪ የዝውውር መስኮት ላይ ይህንን ተጫዋች ከወራጅ ቀጠና እንዲያወጣው ሲል በ15 ሚሊዮን ፓውንድ እንግዲህ አስፈረመው። ካስፈረመው በኋላም ኢሚሊያኖ ሳላ ጉዞውን ወደ እንግሊዝ ካርዲፍ ለማድረግ ወስኖ እንግዲህ ቤተሰቦቹን ተሰናብቶ ጓደኞቹንም ተሰናብቶ ሲወጡም አንድ የተሻለ ነገርና ትልቅ ስራ ለመስራት በአዲስ ተስፋ እንግዲህ ወደ እንግሊዝ በመምጣት ላይ ሳለ ለካርዲፍም ለመጫወት እንግዲህ በጉጉት ነበር ወደ እንግሊዝ ሊመጣ የወሰነው። ነገር ግን በአውሮፕላን አደጋ ህይወቱ አለፈ። ህልሙን ለመኖር በከፍታ የቀረ ኮከብም ማለት ይቻላል ኢሚሊያኖ ሳላ።